ሰላም ጤና ይስጥልኝ ውድ የጅጅቲቭ ተከታታዮች ከበደ ነኝ። ዛሬ ይዤላችሁ የመጣሁት ማኑዋል መኪና በዳገታማ መንገድ ላይ አነዳድ ነው። አብራችሁን ቆዩ። ማኑዋል መኪና በዳገታማ መንገድ ላይ ማሽከርከር ለጀማሪዎች ትንሽ ከበድ ይላል። ስለዚህ ትንሽ ልምምድ ይፈልጋል ማለት ነው። መንገድ የተዘጋጋ መንገድ ላይ ወይም ደግሞ መኪና የሚበዛበት መንገድ ላይ ከማሽከርከራችሁ በፊት ቀለል ያለ ዳገት ላይ ሄዳችሁ ይህን ነገር በዳገታማ መንገድ ላይ እንዴት ማሽከርከር እንዳለባችሁ ልምምድ ብታደርጉ በጣም አሪፍ ነው የሚሆነው ማለት ነው። ምክንያቱም የተጣበበ መንገድ ውስጥ ገብተው ሊያስቸግር ስለሚችል መኪናው በጣም ዳገት ላይ ለማስነሳት ያስቸግራል፣ ወደ ኋላ እየሄደ ያስቸግራል። እንደዚሁም ከቆመበት ተነስቶ ወደፊት ለመሄድ ሞተር እየጠፋ ያስቸግራል። የቆመ መኪናንም ደግሞ አስነስተው ለመሄድ በሚሞከርበት ጊዜ እንደዚሁ ምንድነው የሚያስቸግረው? ወደ ኋላ እየሄደ ከኋላ ሌላ መኪና ካለ የሆነ ቀላል ግጭት ሊያደርስ ይችላል ማለት ነው። ስለዚህ ዳገታማ መንገድ ላይ እንደዚሁም የተጨናነቀ መንገድ ላይ ከማሽከርከራችሁ በፊት በባዶ መንገድ ላይ እያሽከረከራችሁ ዳገታማ መንገድ ላይ ማሽከርከር፣ ከዚህ ቀጥሎ ማውራቸውን ነገሮች በደንብ ልምምድ ማድረግ ያስፈልጋል ማለት ነው። ስለዚህ በዳገታማ መንገድ ላይ በምታሽከረክሩበት ጊዜ ልታውቋቸው የሚገቡ ነገሮች አሉ፣ ወይም ደግሞ ልታደርጓቸው የሚገቡ ነገሮች አሉ። ልክ በሌላ መንገድ ላይ ስታሽከረክሩ ከምታደርጓቸው ለየት ሊሉ ይችላሉ። ምክንያቱም መንገዱ ዳገታማ ሲሆን አነዳዳችሁን በዛው ልክ ጥንቃቄና እንደዚሁም ልምድ ያስፈልጋቸዋል ማለት ነው። ስለዚህ ከዚህ በመቀጠል የማነሳቸው ርዕሶች በዳገታማ መንገድ ላይ ልታውቋቸው የሚገቡ እንደ ሹፌር፣ እንደ ጀማሪ ሹፌር እንደዚሁም ልምድ ያለውም ሹፌር ሊሆን ይችላል። እነዚህ ነገሮች ምናልባት ዳገታማ መንገድ ላይ የሚቸገርበት ሁኔታ ካለ እነዚህን ነገሮች እነዚህን አይነት የአነዳድ ስታይሎች በመጠቀም በቀላሉ መንዳት ይችላል ማለት ነው። የመጀመሪያው ከቆሙበት መነሳት ነው። እንዴት ዳገታማ መንገድ ላይ የቆመ መኪናን አስነስቶ መሄድ ይቻላል? ወይም ደግሞ የትራፊክ መብራት ይዞት ሊሆን ይችላል፣ ወይም ደግሞ መቆም ኖሮበት ሊቆም ይችላል። ስለዚህ ከዛ ከቆመበት ቦታ እንዴት ተነስቶ መሄድ ይችላል የሚለውን አሳያችኋለሁ። በመቀጠል ትክክለኛውን ማርሽ መምረጥ ወይም ደግሞ ትክክለኛውን ማርሽ መጠቀም ነው። ለዳገታማ መንገድ የሚሆን ትክክለኛው ማርሽ የትኛው ነው፣ መቼ፣ እንዴት ይቀየራል የሚለውንም አሳያችኋለሁ። ሌላው መኪና በፊት ለፊታችሁ እየቆመ ሲመጣ እናንተም እንዴት ሆናችሁ ብትቆሙ አቋቋማችሁ እየተንቀሳቀሳችሁ እያለ ለመቆም በምትፈልጉበት ጊዜ እንዴት ብትቆሙ፣ ባላንስ እንዴት ማድረግ እንዳለባችሁ፣ እንደዚሁም ወደ ዳገት አካባቢ ወይም ደግሞ በዳገታማ መንገድ ላይ ፓርክ የምታደርጉ ከሆነ እንዴት አድርጋችሁ ፓርክ ማድረግ አለባችሁ የሚሉትን እነዚህን ነገሮች አሳያችኋለሁ። ስለዚህ ወደ መጀመሪያው ሲሄድ የመጀመሪያው አነሳስ ነው። ይሄ ነው አስቸጋሪ ሊሆን የሚችለው በዳገታማ መንገድ ላይ ማሽከርከር። ምክንያቱም አንዴ ተንደርድሮ የወጣን መኪና መንዳት ብዙ ላይ ከብድ ይችላል። ነገር ግን የቆመን መኪና አስነስቶ ወደፊት መሄድ እንደ ጀማሪ ትንሽ ሊያስቸግር ይችላል። ስለዚህ ይህንን ነገር ከላይ እንደነገርኳችሁ ልምምድ ስታደርጉ ወይም ደግሞ መኪና መንጃ ፈቃዳችሁን ጨርሳችሁ ከያዛችሁ በኋላ ባዶ መንገድ ላይ ሄዳችሁ ወይም በአካባቢያችሁ ያለ መኪና የሌለበት ባዶ መንገድ ላይ ወይም ልምምድ ማድረግ አለባችሁ ማለት ነው። ስለዚህ ዳገታማ መንገድ ላይ ስትነሱ ሁለት ነገሮች እንዳይሆኑባችሁ ትጠነቀቃላችሁ። አንደኛ ሞተር እንዳይጠፋባችሁ፣ ሁለተኛ ወደኋላ እንዳይንሸራተትባችሁ ትጠነቀቃላችሁ። ስለዚህ እነዚህ ነገሮች እንዳይከሰቱባችሁ እንዴት አድርጋችሁ መነሳት አለባችሁ የሚለውን አሳያችኋለሁ። ከዚህ በፊት አንድ ቪዲዮ ሰርቻለሁ። እሱ ላይ ዳገታማ መንገድ ላይ አነሳስ የሚል አለ። ዛሬ ከሱ ጋር በሚመሳሰል ሁኔታ ትንሽ ነገር እንዴት መነሳት እንደምትችሉ አሳያችኋለሁ ማለት ነው። የመጀመሪያው የእጅ ፍሬንን በመጠቀም ነው። ስለዚህ ዳገታማ መንገድ ላይ የቆመ ሊሆን ይችላል፣ ወይም ደግሞ እየሄዳችሁ መቆም ኖሮባችሁ ቆማችኋል፣ ከዛ ተነስታችሁ ለመሄድ ፈልጋችኋል። ስለዚህ መጀመሪያ የእጅ ፍሬን ይያዛል። ከዛ በኋላ ፍሪሲዮን ጥግ ድረስ ይረገጣል። አንደኛ ማርሽ ይገባል። ከዛ በኋላ ምን ታደርጋላችሁ? የእጅ ፍሬን እንደተያዘ እግራችሁን ነዳጅ ላይ ታደርጋላችሁ። የእግር ፍሬን ላይ አታደርጉም። ምክንያቱም የእጅ ፍሬን ስለተያዘ መኪና ወደ ኋላ ስለማይሄድባችሁ ምን ታደርጋላችሁ? እግራችሁን ነዳጅ ላይ ታደርጋላችሁ። ከዛ በኋላ ነዳጅ ብዙ አትሰጡም። ከዛ በኋላ ምንድነው የምታደርጉት? ፍሪሲዮን ቀስ እያላችሁ ትለቃላችሁ። ፍሪሲዮን ቀስ እያላችሁ በምትለቁበት ጊዜ መኪናው ወደፊት መሄድ ሊጀምር የሚልበት ቦታ አለ፣ ወይም ደግሞ ባይቲንግ ፖይንት ትባላለች። እቺ ምንድነው? ይሄ ባይቲንግ ፖይንት የሚባለው መኪናው ኢንጂኑ ሞተሩ መኪናውን ወይም ደግሞ ጎማውን ሊያሽከረክረው መኪናውን ሊያንቀሳቅሰው
የሚጀምርበት ቦታ ማለት። ስለዚህ ያን ቦታ እስከምታገኙት ድረስ ፍሪሲዮኑን ቀስ እያላችሁ ትለቃላችሁ። ቀስ እያላችሁ በምትለቁበት ጊዜ መኪናው ምን ይሆናል? የዛን ጊዜ የሞተሩ ድምፅ ይቀየራል። እንደዚሁም የሆነ መኪናው ወደፊት ለመሄድ የመንቀሳቀስ የሆነ ምልክት ያሳያቸዋል ማለት ነው። ስለዚህ ያንን ምልክት በምታዩበት ጊዜ ነዳጅ ሰጠት እያደረጋችሁ የእጅ ፍሬን ትለቃላችሁ። የዛ ጊዜ የእጅ ፍሬን ትለቃላችሁ። የእጅ ፍሬን ከለቀቃችሁ በኋላ ነዳጅ ቀስ እያላችሁ ነዳጅ እየሰጣችሁ ፍሪሲዮን ቀስ እያላችሁ ወደ ላይ እየለቀቃችሁ ትሄዳላችሁ። መኪናው መንቀሳቀስ ሲጀምር ሙሉ በሙሉ ፍሪሲዮን ትለቁና ነዳጅ በደንብ እየሰጣችሁ ትወጣላችሁ ማለት ነው። ስለዚህ በእንደዚህ አይነት መነሳት ትችላላችሁ። ሌላው ሁለተኛው የእጅ ፍሬን ነበረ በመጀመሪያ ላይ ተጠቀማችሁት። አሁን ደግሞ የእግር ፍሬን ትጠቀማላችሁ። ስለዚህ ፍሪሲዮን ትረግጣላችሁ። ከዛ ምንድነው የምታደርጉት? አንደኛ ማርሽ ታስገባላችሁ። አንደኛ ማርሽ ካስገባችሁ በኋላ የእጅ ፍሬን ትለቃላችሁ። አሁን ፍሪሲዮን ስለተረገጠ መኪና ወደ ኋላ አይሄድም። ስለዚህ እዚህ ጋር ደግሞ የእግር ፍሬንን ሳትለቁ ልክ እንደ ቅድም ግማሽ ፍሪሲዮን ትለቃላችሁ የመኪናው ድምፅ እስከሚቀየር። እንደዚሁም ዳሽቦርድ ላይ የመንቀጥቀጥ ወይም ደግሞ የሆነ ምልክት ያሳያችኋል፣ የመኪናው ድምፅ ይቀየራል። ስለዚህ እዛ ጊዜ ምንድነው የምታደርጉት? ያንን ድምፅ ስትሰሙ ወይም ደግሞ ምልክቱን ስታዩ ታደርጋላችሁ፣ እግራችሁን ከፍሬን ላይ አንስታችሁ ነዳጅ ላይ ታደርጉና ነዳጅ ሰጠት እያደረጋችሁት፣ ነዳጅ ማሳነስ የለባችሁም እዚህ ጋር ዳገት ስለሆነ ነዳጅ ሰጠት እያደረጋችሁ ፍሪሲዮን ቀስ እያላችሁ በእርጋታ ትለቁታላችሁ ማለት ነው። እዚህ ጋር ፍሪሲዮን በምትለቁበት ጊዜ ምንጭቅ ማድረግ የለባችሁም፣ ሙሉ በሙሉ በፍጥነት መልቀቅ የለባችሁም። ቀስ ብላችሁ ነው መልቀቅ ያለባችሁ ሞተር እንዳይጠፋባችሁ ማለት ነው። ስለዚህ በእንደዚህ አይነት መልኩ በቀላሉ በዳገታማ ቦታ ላይ መነሳት ትችላላችሁ ማለት ነው። ከተነሳችሁ በኋላ ትክክለኛውን ማርሽ መምረጥ መቻል አለባችሁ። በአንደኛ ማርሽ ብቻ ምናልባት ዳገቱን ልውጣ የምትሉት ከሆነ ኢንጂኑ ወይም ሞተሩ ሊግልባችሁ ይችላል። ለምንድን ነው? በተለይ መንገዱ ረጅም ወይም ደግሞ በጣም ረጅም ዳገታማ መንገድ ከሆነ በአንደኛ ማርሽ ባትነዱ በደንብ ፍጥነት ካገኛችሁ በኋላ ነዳጅ በደንብ ሰጣችሁት ሁለተኛ ታስገቡለታላችሁ። ዳገቱ ከፍተኛ ካልሆነና መኪናው የሚችል የሚሄድ ከሆነ ሶስተኛ ታደርጋላችሁ። ነገር ግን ዳገቱ ከባድ ከሆነና መውጣት የማይችል ከሆነ በሁለተኛ ትወጣላችሁ። ወይም ደግሞ ፍጥነቱ እየቀነሰ ወይም መኪናው እየደከመ ከመጣ አንደኛ አስገብታችሁ ድጋሜ ገፋ አድርጋችሁ ሁለት እያስገባችሁ ትነዳላችሁ ማለት ነው። ምናልባት አንዳንድ ጊዜ ከባድ ዳገት ከሆነ በአንደኛ ማርሽ የሚወጣበትም ሁኔታ አለ። እዚህ ጋር ግድ ሁለተኛ ሶስተኛ መግባት የለበትም። እንደ መኪናው እንደቻለላችሁ እንደሄደላችሁ ነው ማለት ነው። ስለዚህ ማርሹን እያያችሁ የመኪናውን ፍጥነትና የመኪናውን ጉልበቱን እያያችሁ የማይደክም ከሆነ መኪናው የሚወጣው ከሆነ ዳገቱን ማርሽ እየቀየራችሁ ትወጣላችሁ ማለት ነው። ሌላው በዳገታማ መንገድ በምታሽከረክሩበት ጊዜ ወደ ዳገታማ መንገድ እየተጠጋችሁ ከሆነ ወይም ደግሞ ከፊት ለፊታችሁ መኪናውን እያሽከረከራችሁ እየሄዳችሁ ከፊት ለፊታችሁ ዳገታማ መንገድ ስታዩ ፍጥነት ጨመር አድርጎ ተንደርድራችሁ መውጣት፣ ይህም ዳገታማ መንገድን በቀላሉ ለመንዳት በቀላሉ ለማለፍ ይጠቅማል ማለት ነው። ነገር ግን ይህንን ስታደርጉ ከግምት ውስጥ ልታስገቧቸው የሚገቡ ነገሮች አሉ። የመጀመሪያው እዛ አካባቢ ያለውን የፍጥነት ገደብ ወይም ደግሞ የፍጥነት ገደብ ማለት እዛ አካባቢ ላይ የተሰጠው በዚህ መንገድ ላይ ማሽከርከር የምትችሉት በዚህን ያክል ኪሎ ሜትር ነው ተብሎ እዛ መንገድ ላይ ዳር ላይ ይጻፋል። ያንን የፍጥነት ገደብ ሳታልፉ እንደዚሁም የትራፊኩን ሁኔታ የሰዎችን እንቅስቃሴ ሰው ሊኖር ይችላል፣ መኪና ሊኖር ይችላል። እሱን አይታችሁ ትኩረት ሰጣችሁ ፍጥነታችሁን ጨምራችሁ መንገድ ዳገቱን ተንደርድራችሁ ብትወጡት አንድ ዳገቱን በቀላሉ ለመውጣት የሚረዳ ዳገታማ መንገድ ላይ ማሽከርከር ስልት ነው ማለት ነው። ሌላው በዳገታማ መንገድ ላይ ብዙም ማትቆሙ ሲሆን እግረኛ ለማሳለፍ እንደዚሁም ለትንሽ ደቂቃዎች ብዙ ደቂቃ አይደለም ለትንሽ ደቂቃዎች በምትቆሙበት ጊዜ ከቻላችሁ በባላንስ መቆም ነው። በባላንስ መቆም ማለት ግማሽ ፍሪሲዮን ግማሽ ነዳጅ ነው የሚባለው። ነገር ግን እዚህ ጋር አንዳንድ መኪናዎች ነዳጅ ሳይሰጣቸው ብቻ በፍሪሲዮን ግማሽ ፍሪሲዮን ብቻ ሊቆሙ ይችላሉ። እንደ መኪናው ጉልበት ይወሰናል። ስለዚህ እንዴት ነው የምታደርጉት ባላንስ? ፍጥነታችሁ እየቀነሰ ይሄዳል። ወደ ዳገታማ ቦታ ላይ እየሄዳችሁ ነው። እስከ ፊት ለፊት ለምሳሌ ሰው ሊሻገር እየገባባችሁ ከሆነ መቆም ካለባችሁ እንዴት ታደርጋላችሁ? ፍጥነታችሁን ትቀንሱና መኪናው ሊቆም አካባቢ ሲል ቶሎ አንደኛ ማርሽ ታስገቡና ግማሽ ፍሪሲዮን ላይ ትይዙታላችሁ። ስለዚህ ወደ ኋላ እንዳይሄድ ወደፊት ለቀቅ እያደረጋችሁ ፍሪሲዮን ለቀቅ ታደርጋላችሁ። ወደፊት ሲሄድባችሁ ፍሪሲዮን ረገጥ እያደረጋችሁ
ባላንስ ታደርጋላችሁ ማለት ነው። ስለዚህ በፍሪ ሲሆን ወደ ኋላ እንዳይሄድባችሁ ባላንስ አድርጋችሁ መቆም ትችላላችሁ ማለት ነው። ስለዚህ በባላንስ መቆም ሞተር እንዳይጠፋባችሁ እንደዚሁም ወደ ኋላ እንዳይሄድባችሁ ለአነሳስ አስቸጋሪ እንዳይሆንባችሁ አንዱ መፍትሄ ነው ማለት ነው። ይህንን ባላንስ ማድረግ መጀመሪያ ከቀላል ዳገት ትሞክራላችሁ። ከዛ ላይ በትክክል ባላንስ ማድረግ ስትችሉ ከዛ ከበድ ያለ ዳገት ላይ እየሄዳችሁ ይህን ባላንስ አደራረግ መልመድ በጣም ጠቃሚ ነው። በተለይ መንገድ ተዘጋግቶ መኪና መሀል እያሽከረከራችሁ ያለ ቀስ ብሎ የሚሄድ መኪና መሀል እያሽከረከራችሁ ያለ ዳገታማ መንገድ ላይ የምታሽከረክሩ ከሆነ ባላንስ በጣም ያስፈልጋችኋል ማለት ነው። ምክንያቱም ባላንስ ካልቻላችሁ ፍሬን እያዛችሁ ድጋሜ ከፍሬን እግራችሁን አንስታችሁ ነዳጅ ፍሪ ሲሆን እያደረጋችሁ ስትነዱ ሞተር ይጠፋባችኋል፣ መኪናው ወደኋላ ይንሸራተትባችኋል። ስለዚህ በጣም ትቸገራላችሁ ማለት ነው። በቃ ከኋላ ያለ መኪና በክላክስ እየጮኸ እንትን ሊላችሁ ይችላል ምናምን፣ መንገድ ዘጋችሁ ሞተር ሲጠፋባችሁ እንትን ሊሏችሁ ይችላል። ስለዚህ ባላንስን ልምምድ ማድረግ። ነገር ግን ይህንን ስል በጣም ይከብዳል ማለት እያልኩ አይደለም፣ ቀላል ነው። ነገር ግን ልምምድ ካልተደረገ መንጃ ፈቃዱን እንደያዛችሁት ቀጥታ እንደዚህ አይነት ቦታ ላይ ብትሄዱ ትንሽ ሊከብዳችሁ ስለሚችል ይህንን ልምምድ አድርጉ ያልኩት በዚህ ምክንያት ነው ማለት ነው። ሌላው በዳገታማ መንገድ ላይ ፓርክ ማድረግ ወይም ደግሞ መኪናውን አቁሞ መሄድ ነው። ስለዚህ ዳገታማ መንገድ ነው፣ ሜዳ ላይ እንደምታቆሙት አቁማችሁ ባትሄዱ ይመረጣል። ስለዚህ ዳገታማ መንገድ ላይ ስታቆሙ ምን ነገሮችን ማድረግ አለባችሁ? የመጀመሪያው ዳገታማ መንገድ ላይ ስታቆሙ አንደኛ ማርሽ ታስገባላችሁ። የእጅ ፍሬን በሚገባ ትይዛላችሁ። በደንብ የእጅ ፍሬኑን ግማሽ እንዳይሆን በደንብ መያዝ አለበት፣ ዳገት ስለሆነ እንዳይንሸራተትባችሁ። ሌላ የሚመቻችሁ ከሆነ ልምድ ማድረግ አለባችሁ፣ ታኮ ማድረግ። በተለይ ከፍተኛ ዳገት ሲሆን የእጅ ፍሬን ምናልባት ማርሽ ልትረሱ ትችላላችሁ አንደኛ ሳታስገቡት። በተለይ እንደዚህ በብዛት የምታሽከረክሩ ከሆነ ዳገታማ ቦታ ላይ በተለይ መኪናው ቆየት ያሉ ያገለገሉ መኪናዎች ሲሆኑ ማርሽ አስገብታችሁም ከኋላ ታኮ አድርጋችሁ ብትሄዱ በጣም ተመራጭ ነው። ሌላ እንደ ተጨማሪ ያው 40 ሴንቲሜትር ጠብቃችሁ እንደ ማንኛውም መንገድ ነው የምታቆሙት። ምን ታደርጋላችሁ? መሪያችሁን ትንሽ ወደ ጠርዙ ታዞሩታላችሁ ማለት ነው። ይሄ ምንድነው ጥቅሙ? መኪናው እንዳጋጣሚ ለመንሸራተት ቢሞክር ጠርዙ ዳር ላይ ተደግፎ እንዲቆም መሪ ትንሽ ዞር ታደርጋላችሁ ማለት ነው። ይሄ ነገር ይፈጠራል ማለት አይደለም፣ ነገር ግን ቅድመ ጥንቃቄ ማድረግ በጣም አስፈላጊ ስለሆነ፣ ስለዚህ በዳገታማ መንገድ ላይ በምታሽከረክሩበት ጊዜ እነዚህን ነገሮች ብትተገብሩ፣ እነዚህን ነገሮች ብታውቁ ብቃት ያለው ሹፌር እንደዚሁም ራሳችሁን ከአደጋ ተከላክላችሁ ንብረታችሁን ከአደጋ ጠብቃችሁ ማሽከርከር ትችላላችሁ ማለት ነው። ዛሬ ይዤላችሁ የመጣሁት ቪዲዮ ይህንን ይመስላል። ቪዲዮ ከተመቻችሁ ላይክ ማድረግ እንደዚሁም ለቻናሌ አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ። ስለተከታተላችሁኝ አመሰግናለሁ።